እንግዲህ ዳዕዋ ሲባል በዋነኝነት ከምናያቸው ነገሮች አንዱ ወደ ቅርብ ዘመዶቻችን ቤተሰቦቻችን ለነርሱ የምናደርገው ዳዕዋ ይህ ዳዕዋ በጣም ከፍተኛ የሆነ ቦታ የሚሰጠው አላህ Subhanahu Wa Ta'ala ለይቶ ያዘዘበት የሆነ ነገር ነው። ምን ይላል አላህ Subhanahu Wa Ta'ala ወአንዚር عشيرتك الأقربين ይላል። የቅርብ ዘመዶችህን አስጠንቅቅ የቅርብ ዘመዶችህን አስጠንቅቅ። ለማን ነው እንደዚህ የሚላቸው? ለረሱል ሰለላሁ ዐለይሂ ወሰለም። አንዳንድ ሰው የቅርብ ዘመድህን አስተምር አገር ቤት ገጠር ገብተህ ለዘመዶችህ እንዲህ አድርግ ስትለው ዘረኝነት የሚመስላቸው ሰዎች አሉ። ይህ ዘረኝነት አይደለም። አጠቃላይ ዳዋ እንደምታደርገው ሁሉ የበለጠ ደግሞ ወላጆችህን፣ ልጆችህን፣ ጎረቤቶችህን እንዲሁም ያንተን ማህበረሰብ ለየት ባለ መልኩ ማስተማር አላህ Subhanahu Wa Ta'ala ረሱልን ሰለላሁ ዐለይሂ ወሰለም ያዘዘበት ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም አብዓዱ الناس من العصبية በጣም ከዘረኝነት የጸዱ በጣም የራቁ ሰው ናቸው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። አላህ Subhanahu Wa Ta'ala እሳቸውን አዟቸው ሲያበቃ እሳቸው ደግሞ ይህንን ትእዛዝ ተቀብለው በተግባር አውለውታል። ምን ያደርጉ ነበር ነብዩ ዐለይሂ ሰላቱ ወሰላም? ይህንን ሲታዘዙ የተለያዩ ጎሳዎችን እየጠሩ ሲያበቁ ያናግሩ ነበር። ረሱል ሰለላሁ ዐለይሂ ወሰለም ይህ አንቀጽ በሳቸው ላይ እንደወረደው አንዚር ዓሺረተከ አልአቅረቢን ሶፋ የሚባለው ኮረብታ ላይ ወጡና ዘመዶቻቸውን መጥራት ጀመሩ ይላል። ያ በኒ ፊህር ያ በኒ ዓዲ ይቡጡኒ ቁረይሽ የቁረይሽ የተለያዩ ጎሳዎችን እየጠሩ እናንተ ጎሳዎች ሆይ ያሉ እያንዳንዱን ፈኺድ እያንዳንዱን ቤተሰብ ማናገር ጀመሩ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ይህንን ጥሪ የሰሙ የመካ ሰዎች የቁረይሽ ጎሳ አባላት እንዳለ ተሰባሰቡ። ይሄ ካሁን በፊት በአማና የሚታወቀው ሙሐመዱል አሚን ዛሬ በዚህ መልኩ የጠራን ለምንድን ነው? ምን ገጥሞት ነው? ምን አዲስ ነገር አለ ብለው እነዚህ ሰዎች ተሰባሰቡ ማለት። መምጣት ያልቻሉ ሰዎች እንኳን ጥሪው ከረሱል ሰለላሁ ዐለይሂ ወሰለም መሆኑን ሲያውቁ ተወካዮቻቸውን ይልኩ ጀመር። በዛ ሰዓት ረሱል ሰለላሁ ዐለይሂ ወሰለም እነዛን ሁሉ ሰዎች አጎቶቻቸውን እነ አባስን እነ ሐምዛን እነ አቡ ለህብን ሌሎችንም ሰዎች ፊት ለፊት ማናገር ጀመሩ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ምን ሆናቸው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም? አሁን ከቆምንበት ከሶፋ ኮረብታ ጀርባ የሆነ ወታደሮች ተሰባስበው እኛን ሊያጠቁን ተሰባስበዋል ብላችሁ ታምኑኛላችሁ ወይስ አታምኑኝም? አሉ። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም በጣም አሚን ናቸው፣ በጣም እውነተኛ ናቸው። በጃሂልያ ጊዜ እንኳን ሙሐመዱል አሚን የሚል ስያሜ ሰጥተዋቸዋል። አይ የሆኑ ወታደሮች ተሰባስበው መምጣታቸውን ለማረጋገጥ ማየት አይጠበቅብንም አሉ። በቃ አንተ ካልከን በቀጥታ ሄደን ማድረግ ያለብን እናደርጋለን እንዘጋጃለን እንጂ ሄደን አይተን አይደለም እናረጋግጠው አሏቸው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። በዚህ ጊዜ ምን አሉ? እኔ ከአላህ Subhanahu Wa Ta'ala አስጠንቃቂና አብሳሪ ሆኜ የተላኩ መልእክተኛ ነኝ። አላህ Subhanahu Wa Ta'ala ወደ እናንተ ልኮኛል። የአላህን ብቸኛ ተመላኪነት ወደ እናንተ ላስተምር፣ ዝምድና እንድትቀጥሉ ላስተምር፣ ዝሙትን እንድትጸየፉና እንድትርቁ ላስተምራችሁ፣ የሰውን ሐቅ ላትበሉ ላስተምራችሁ፣ የተለያዩ ነገሮች በጃሂልያ ጊዜ የነበሩ ነገሮችን ውድቅ ለማድረግ ለማስተማር እንደመጡ ሲነግሯቸው በዛን ጊዜ ቤተሰቦቻቸው አንዳንዶቹ ተንጫጩ ማለት። ለዚህ ነው እንደ ሰበሰብከን አለሃዛ ጀማዕተና ተበለክ ሳኢረ اليوم አንተ የከሰርክና የጠፋህ አንተ የማትረባ ሰው ለዚህ ነው ወይ የሰበሰብከን አሏቸው ረሱልን ሰለላሁ ዐለይሂ ወሰለም። በዛ ሰዓት ነው አቡ ለሀብ እሱን አስመልክቶ እስከ ቂያማ ቀን ድረስ የሚነበብ ህፃናት እንኳን አፋቸውን ከመፍታታቸው በፊት ሁሉም ህፃናት እየተኮላተፉ የሚያነቡት የሆነውን የቁርአን አንቀጽ አወረደ። ተበት የዳ አቢ ለሀብን ወተብ የአቡ ለሀብ ሁለቱ እጆቹ ጠፉ ከሰሩ፣ እሱም የጠፋ የከሰረ ሆነ። ለዘመዶች ለቅርብ ዘመድ ዳዋ ማድረግ በጣም ብዙ ድካምን የሚጠይቅ ነገር ነው። ምክንያቱም ከዘመድ ጋር ካጎት ጋር ካክስት ጋር ከልጆች ጋር ስለሆነ አንድ ቀን ተትልበት አይደለም።